ያ ሙስሊም ሙስሊማት ያ ሸባብ የት አላችሁ? አረ ያ አላህ አጠራጠራችሁኝ ሙስሊም የለም ወይ እስከ ማለት ድረስ ምንድን ነው? ቲክቶክ አካውንት እኮ ምንም እየተንቀሳቀስ አይደለም። አረ ያ አላህ ተሳተፉ። አረ ወጣቶች የት አላችሁ? ቲክቶክ ተጠቃሚዎች የት አላችሁ እንዴ? ሙዚቃ ሲሆን ነው እንዴ ላይክ የምታረጉ ፎሎ የምታረጉ? እስኪ ለኸይር ስራ እንሯሯጥ። ዲኖ አሊ የተሰኘውን ቻሌንጅ ከተሰጠ ይኸው ቀናት እያለፉ ከቀን ቀን እያለፈ ነው። እናንተ ግን ከኪሳችሁ ገንዘብ ሳይወጣ እንዴት ፎሎና ሼር ኮፒ ሊንክ ማድረግ ያቅታችኋል? ያ አላህ! አረ የሁለት ሀገር ቤትን መስሪያ ነው ይሄ ኢንሻአላህ። ዲኖ አሊ 1 ሚሊዮን ቻሌንጁ ከሞላለት ሶስቱንም መስጊድ እንዲሁም የተለያዩ በጎ አድራጎቶችን ሊሰራ የተነሳ ሰው ነው። ይሄን ሰው ታዲያ ምንም ቢሆን አንዲት ነገር እንኳን ጠጠር እንኳን ለመስጊድ ለሚወረውር ሰው እኮ ትልቅ ክብር ሊገባው ይገባል፣ ሊሰጠው ይገባል። እኛ ግን ምን ሆነን ነው? ምን ሆነን ነው? ሙእሚኖች ራሳቸውን ወዳድ ሆኑ እንዴ? ራስ ወዳድ ከሆነም እኮ አሄራውን መገንባት አለበት። አንድ ሙእሚን አሄራውን እኮ መገንባት አለበት። እንዴት ነው ሙስሊም ብሎ ራሱ የሚጠራ ሰው አንዲት ጠጠር የወረወረ እንኳን ምን ያክል አጀር እንዳላት እየታወቀ እንዲሁ ከኪሱ ገንዘብ ሳይወጣ ፎሎ በማድረግ መስጂድን መገንባትን ያክል ትልቅ እቅድ እንዴት አሁን ሄዱና ዲኖ አሊ የሚሰኘውን የቲክቶክ ቻናል ፎሎ እያደረጋችሁ 1 ሚሊዮን አስገቡት። ኢንሻአላህ መስጂዱም ይገነባል፣ ብዙ በጎ አድራጎቶችም ይካሄዳሉ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።